ጽምዶ ከመሰራረቱ እስከ ጥፋቱ የረጅም ጊዜ የኢትዮጵያ ጠላት የሆነው ሻዕቢያ አሁን ደግሞ በአዲስ አሰላለፍ መጥቷል። የገደለውንና የደፈረውን ሕዝብ አጋሬ ነህ ብሎ በጥይት አረር ያጎሳቆለውን መሬት ድንበር ጥሶ ገብቶ የወረረውን ግዛት እንደ ልቡ እየፈነጨበት ማት ያወረደበትን የትግራይ ሕዝብ ለሌላ ውድመት እንጣመድ እያለው ነው። ጽምዶ በሚለው የዳቦ ስም በሰጠው በዚሁ ጥምረት ሻዕቢያ አሁንም ወደ ትግራይ ጥፋት ይዞ እየመጣ ይመስላል። ሻዕቢያ በትግራይ ጦርነት ከሰብአዊነት አንጻር ያልፈጸመው ወንጀል የለም። በቁስም ያላወደመው ሀብት የለም። በሰብአዊ ጉዳትም ወጣቶችን ገድሏል፣ እህቶችን ደፍሯል። ከፋብሪካ እስከ ጀሪካ ያልዘረፈው ንብረት ያላጋዘው ዕቃ የለም። ሻዕቢያ ጋር የሚናቅ ንብረት የለም። ማንኪያና ሹካ ሳይቀር ዘርፏል። ይህንን ሁሉ አድርጎ ሻዕቢያ እንደገና ወደ ትግራይ ፖለቲካ ጽምዶ በሚል አጀንዳ ብቅ ብሏል። የትግረኛው ጽምዶ ጥማድ ከሚለው የአማርኛ ቃል ተመሳሳይ ነው። መጣመድ መተባበርን የሚያሳይ በተለይ ሁለት የሆኑ አቅሞችን ማጣመርን የሚያመለክት በደምሳሳው ከታየ ለጥሩ ነገር ከሆነ ጥሩ የሆነ ነገር ነው። ጽምዶ በሚል አቶ ኢሳያስና ሻዕቢያ መጣመድ የሚፈልጉት ግን ለጥፋትና ለውድመት ነው። ቀደም ሲል ኦፊሻል የሆነ ገጽታ ያልነበረውና በአክቲቪስት ደረጃ የነበረው ጽምዶ አሁን ኦፊሻል ሆኖ በትላልቅ የህወሓት መሪዎች ሳይቀር እየተቀነቀነ ነው። እንዲህ ከሆነ መጀመሪያ ከጀርባ የነበረው ህወሓት ነው። አሁን በአደባባይ ጽምዶን እየዘፈነ ያለው ያሰኛል። ህወሓት ሻዕቢያ በጽምዶ እንጣመድ እያሉ ባሉበት በአሁኑ ወቅት የፌዴራል መንግስቱ ደግሞ ይህንን ጉዳይ እንደ ሉዓላዊነት ጥሰትና እንደ ዋነኛ አገራዊ የደህንነት ስጋት አድርጎ ነው የሚመለከተው። በዚህ የተነሳ ወደ እርምጃ እንዲገባ የሚያስገድደው በመሆኑ በክልሉ ላይ ሌላ ጦርነትና ውድመት ይከሰታል የሚል ስጋት ያላቸው በርካታ ናቸው። ጽምዶን መሰረት ያሉት ሻዕቢያና ህወሓት በታሪክ የትግራይ አጋርነት ያላቸው ይምሰል እንጂ እውነታው ግን ሌላ ነው። እንዲያውም አንዳንዶች እንደሚሉት ህወሓት ለሻዕቢያ ካደረጋቸው ተጋድሎች አንጻር ካየነው ህወሓት ተላላኪ ነው የሚመስለው ይላሉ። የጽምዶን ትብብር ለማወቅ በሁለቱ ኃይሎች መካከል የነበረውን ታሪካዊ ግንኙነት ማየቱ ጠቃሚ ነውና ውይይታችን ከዚሁ እንጀምራለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉና እንድታደምጡን በአክብሮት እንጋብዛለን። ሻዕቢያና ህወሓት ከታሪክ እይታ አንጻር ከታዩ ህወሓትና የትግራይ ህዝብ ኤርትራን አገር ለማድረግ በቀናነት የታገለና የፈቀደ ድርጅት ነው። በበረሃ ትግል ሻዕቢያ ህወሓትን በ13 ዓመት ይበልጠዋል። ዋናው የትግሉ መነሻ ደግሞ ህወሓት ወደ ኋላ ብሔር ብሔረሰቦችን አስተባብሮ የታገለላት ኢትዮጵያ ናት። መጀመሪያ ጀብሃ ተብሎ የሚታወቅ የኤርትራ ህዝብ ትግል የነበረ ሲሆን የአሁኑ ሻዕቢያ የተወለደው ይህንን ጀብሃ የሚባለውን ትግል አጥፍቶ ነው። በዚህ ጀብሃን በማጥፋትና ሻዕቢያን በማጠናከር በኩል የህወሓት ሚና ከፍተኛ ነው። የሻዕቢያ ትግል የተጀመረው ጀብሃ ውድቀት ላይ ብቻ ሳይሆን የኢትዮጵያ ፖለቲካ ንትርክም ላይ ነው። ወቅቱ ደግሞ የኤርትራ ጉዳይ በኮንፌዴሬሽን ሲወሰን ነው። የትግሉ መነሻ ኢትዮጵያ ናት። ምክንያቱ ደግሞ በ1950ዎቹ ኤርትራ ፌዴሬሽን ፈርሶ ከኢትዮጵያ ጋር እንድትቀላቀል ሲደረግ የሻዕቢያ ትግል ይሄንኑ ኢትዮጵያዊነትን ችግር አድርጎ ተጀመረ። ሻዕቢያ በትግራይ ህወሓትን የቀደመው ቢሆንም ያጠናከረው ግን ህወሓት ነው። ሁለቱም ደግሞ በሂደት ልዩነታቸው ተቃርኖ እየጎደለባቸው የመጡ የይስሙላ አጋሮች ናቸው። አንደኛው ልዩነት የትግራይ አጀንዳው ጉዳይ ሲሆን በሻዕቢያ በኩል ኢትዮጵያ ቀኝ ገዢ አገር አድርጎ የሚመለከት ነው። በህወሓት በኩል የኢትዮጵያ ችግር የገዢዎች ችግር ነው ብሎ ነው የሚያምነው። ስለዚህ የተሳሳቱ አምባገነን ጨቋኝ ገዢዎችን ታግለን ካልጣልን አገሪቱን ለህዝቦች መብት መከበር አመቺ የሆነች አድርገን መገንባት እንችላለን የሚለው የህወሓት የትግል አጀንዳ ነው። በሌላ በኩል ህወሓት የማርክሲዝም አይዲዮሎጂ እየገነባ መጥቶ ትግሉን በአይዲዮሎጂ እንዲቃኝ ሲያደርግ፣ ሻዕቢያን ግን ምንም አይነት የአይዲዮሎጂ ባህሪ የሌለው ትግል ነበር የሚያካሂደው። ቀደም ሲል እንዳየነው ሻዕቢያ እንደ ጀብሃ ሁሉ ኢትዮጵያን ቀብሮ ኤርትራን መመስረት ነው የሚፈልገው። በዚህ ላይ ሻዕቢያ የብሔር ብሔረሰቦችን መብት መከበር የማይቀበል ነበር። በአንድ በኩል ለኤርትራ ህዝብ ነጻነት የሚታገል የነበረው ሻዕቢያ ኢትዮጵያ ላይ ሲመጣ ግን የብሔር ብሔረሰቦችን ነጻነት አለመቀበሉ ለህወሓት ራስ ምታት ነበር።
ያም ሆኖ ህወሓት ለትግራይ ህዝብ ከታገለው በላይ ለሻዕቢያ ህልውናና ለኤርትራ ህዝብ ነጻነት የከፈለው መስዋዕትነት ይበልጣል። ታሪክ እንደሚያሳየው ህወሓት ከሻዕቢያ ድጋፍ ያገኘው አንድ ጊዜ ብቻ ነው። እሱም የትግሉ ጅማሬ አካባቢ ጥቂት የህወሓት ታጋዮች ወደ አስመራ ሄደው በሻዕቢያ እጅ ወታደራዊ ስልጠና የወሰዱበት ታሪክ ነው። ከዚህ በኋላ ጥቂት አሮጌ መሳሪያዎችን ከመለገሱ ውጪ ህወሓት እንጂ ሻዕቢያ ህወሓትን ሲደግፍ ታይቶ አይታወቅም። በአንጻሩ ህወሓት ለሻዕቢያ በተደጋጋሚ ድጋፍ መስጠት ብቻ ሳይሆን መስዋዕትነትም ከፍሏል። የመጀመሪያው ጅብሃን አጥፍቶ በሻዕቢያ ለመተካት በተደረገው ሂደት ህወሓት ውጊያ ላይ ሳይቀር ተሳትፏል። ቀጥሎ ከደርግ ጋር በነበረው ጦርነት ላይ ሻዕቢያ ሊቀበር ሲል እየደረሰ ከሞት አፋፍ ያዳነው ህወሓት ነው። ደርግ የቀይ ኮከብ ዘመቻ በሚል የሰየመው ታላቅ ዘመቻ በሳል የመሸገውን የሻዕቢያ ጦር ባለ በሌለ ኃይሉ መቀጥቀጥ ሲጀምር ህወሓት 5000 የሚጠጋ ሰራዊት ልኮ የተደመሰሰውን ሻዕቢያን ወክሎ ሲዋጋ ነበር። በዚህም በደርግ የደረሰበትን ምት መቋቋም አቅቶት ሲተራመስ ህወሓት በአርከበ ዕቁባይ የሚመራ ጦር ልኮ አድኖታል። ከነ ምልክቱ እንደሚባለው የአርከበ ስም ዮሐንስ ዕቁባይ የነበረ ሲሆን አርከበ የሚባለው ስያሜ የተሰጣቸው ከሻዕቢያ ሰዎች እንደሆነና ትርጉሙም አዳንን ደረሰልኝ እንደማለት ነው። በዚህ መልኩ ህወሓት ለሻዕቢያ ህልውና ሲታገል አንድ ላይ ደግሞ ለትግራይም ነጻነት እየታገለ ሁለት ጦርነት ነበር ሲያከናውን የኖረው። ውለታም ፖለቲካዊ አጋርነትም ብዙ የማይገባው ሻዕቢያ ህወሓትን ለህልውናው መሳሪያ አድርጎ መጠቀም እንጂ የትግራይ አጋር አድርጎ የማየት እይታው የታወረ ነው። በዚህ የተነሳ ህወሓትና ሻዕቢያ የጋራ ጠላት ላይ አንድ ይሁኑ እንጂ እርስ በርስ ግን ተስማምተው አያውቁም። የስምምነቱ ተቃርኖ ያለው ደግሞ የሚታገሉት የፖለቲካ አጀንዳ ላይ ብቻ ሳይሆን የትግሉ አካሄድ ላይም ጭምር ነው። የሚታገሉለት አጀንዳ ላይ ያላቸው ችግር ኢትዮጵያ ናት። ሻዕቢያ ኢትዮጵያን ቀይ ግዢ ሀገር፣ ኤርትራውያን ደግሞ ቀኝ ተገዢዎች አድርጎ ነበር የሚያየው። ህወሓት ደግሞ የኢትዮጵያ ችግር የገዢዎች ችግር አድርጎ ነው ሲመለከት የነበረው። በሌላ መልኩ ካየነው የትግሉ አካሄድም ላይ ሻዕቢያ ከምሽግ መውጣት የሚፈራ ነበር። ምክንያቱ ደግሞ ሳልጠናከር ከምሽግ በወጣ በቀላሉ እበላለሁ፣ ስጠናከር ግን እወጣለሁ አይነት ነው። በዚህ የተነሳ ከምሽግ አለመውጣቱ ህዝብን ያሳተፈ ትግል እንዳያደርግ አድርጎታል። በአንጻሩ ህወሓት ህዝብን ያሳተፈ አብዮት የማድረግ ሂደትን እየተከተለ የመጣ የስትራቴጂ ጦርነትን ያደርግ ነበር። እንዲህ በህወሓት ትከሻ ተሳፍሮ የመጣው ሻዕቢያ ደርግን አሸንፈው ወደ አዲስ አበባ ሲገቡም አብሮ ተሳፍሮ ገባ። ከደርግ ውድቀት በኋላ ህወሓት ኢትዮጵያን ለመምራት ወደሚያስችለው የፖለቲካ ሂደት ውስጥ ሲገባ ሻዕቢያ ቁልጭ ማለት ጀመረ። ጉዳዩን በቅርበት የሚያውቁ ሰዎች እንደሚሉት ሻዕቢያ ከኢትዮጵያ ፖለቲካ ወጥቶ ኤርትራን ለማስተዳደር ፍላጎትም ዝግጁነትም አልነበረውም። ለኤርትራ ነጻነት የታገለው ሻዕቢያ ከደርግ ውድቀት በኋላ ኤርትራን እንዲያስተዳድር የተደረገው በግፊት ነበር የሚባለው። በዚህ ግፊት የተነሳ ወደ አስመራ ሲያቀና ግን ኢትዮጵያን የሚቦጠቡጡበት ካልተቻለ ደግሞ የሚያተራምሱበትን እድል መፈላለግ ጀመረ። በወቅቱ ኢትዮጵያም ጠንካራ መንግስት ምስረታ ላይ ትኩረት ሰጥታ እየሰራች ስለነበር ለሻዕቢያ ያን ያህል ትኩረት የሰጠው አልነበረም። በዚህም ሻዕቢያ የኢትዮጵያን ኢኮኖሚ ሳይነቃበት ለዓመታት ሲቦጠቡጥ ኑሯል። የተነቃው ራሱ በፈጸመው ወረራ ነው። በ1990 ሻዕቢያ የኢትዮጵያን ድንበር አልፎ ወረራ ፈጸመ። ይህ ለብዙ ዓመታት ትኩረት ያልተሰጠውን ሁለት አይነት ጉዳዮችን ያመላከተ ነበር። አንደኛው ሻዕቢያ ኢትዮጵያ ላይ ጥገኛ የሆነ የኤርትራ ኢኮኖሚ የመገንባት ጥገኛ ፍላጎት ያለው መሆኑ፣ በሌላ በኩል ደግሞ በአስመራ በትግራይ ተወላጆች ላይ የፈጸመው ግፍና ባይደር ሆስፒታል ንጹሃን ላይ ያደረሰው ጥቃት ጠላቶቹ ህወሓት ብቻ ሳይሆን የትግራይ ህዝብም ጭምር መሆኑ ያመላከተ ነበር። ከሁለት ዓመታት ጦርነት በኋላ ሻዕቢያ ተቀጥቅጦ በኢትዮጵያ ሰራዊት የበላይነት ድንበራችንን ለቆ ሲወጣ ተከታትሎ አስመራ ድረስ በመሄድ ሻዕቢያን አስወግዶ በሌላ መንግስት የመተካት እድሉ ሰፊ ቢሆንም በህወሓት አመራሮች ውሳኔ ጦራችን እንዲመለስ ተደረገ። እዚህ ላይ አሁን ህወሓት ሻዕቢያን በድጋሜ ከሞት አተረፈው። ቀጥሎ ባሉት ጊዜያት ከ20 ዓመታት ያህል ሻዕቢያ በኢትዮጵያ መሪዎች ዲፕሎማሲ ካለም ተገሎ እንደ ውሻ ታስሮ ቆየ። ከሚኖርበት ዋሻ በኢትዮጵያ ለውጥ መምጣቱን ተከትሎ ወደ አደባባይ ወጣ። በኢትዮጵያ መንግስት ግብዣ ወደ ትግራይ እንዲገባ ሲፈቀድለት ለዓመታት ያቋረጠውን ቂም ከነ ህዝባዊ ጥላቻው ወደ ትግራይ በመግባት የቻለውን ሁሉ ዘረፈ።
ያልቻለውን አወደመ። በዚህ ጦርነት ሻዕቢያ በርካታ የትግራይ ተወላጆችን እየገደለ እየደፈረና ወደ አገሩ ያጋዘ በማሰር አሰቃይቷል። የአክሱም ጭፍጨፋና የእንዳማርያም ሸዊቶ ዓለም የማይረሳው ከሻዕቢያ ታሪክ ያገኘነው የቅርብ ጊዜ ትዝታ ነው። በዚህ ጦርነት የትግራይ ህዝብ አንድ ሆኖ ጠላቶቹን ለመመከት በመቻሉ ጦርነቱ ከፕሪቶሪያ ስምምነት ሲቋጭ ሻዕቢያ ግን ለምን እኔን አላስገባችሁኝም ብሎ አኮረፈ። አኩርፎ ግን ዝም አላለም። አሁንም እንደ ልማዱ ኢትዮጵያን የሚያተራምስበትና የሚያዳክምበት ሴራ ላይ ትኩረት ሰጥቶ መስራት ጀመረ። የህወሓትና የሻዕቢያ ግንኙነት ከድሮ ጀምሮ የአይንና ነጭ አይነት ገጽታ ያለው ነው። ነገር ግን ህወሓት በሻዕቢያ የሚጨክን አንጀት ያለው አይመስልም። ጌም ኦቨር ተብሎ የነበረው ህወሓት ወጣት አስጨርሶ ህዝብ አስለቅሶ የራሱን ህልውና አረጋገጠ። ከዚህም በኋላ ወደ ህዝብ ጥያቄ ትኩረት ማድረግ ሲገባው መልሶ ወደ ህዝብ ግጭትና ተጨማሪ ጦርነት የሚጋብዝ ግንኙነት መሰረተ። ይህ ግንኙነት ከሻዕቢያ ሰዎች ጋር የተመሰረተና በተለምዶ ጽምዶ በመባል የሚታወቀው ነው። ጽምዶ የተመሰረተው በጥቂት የትግራይ አክቲቪስቶችና ተላላኪነት በዲያስፖራ የሻዕቢያ ደጋፊዎች አስተባባሪነት ነው የሚሉ ሰዎች አዋቂዎች ዓላማው የሻዕቢያን ህልውና ማስጠበቅ ነው፣ ከዚህ ውጪ ለትግራይ የሚኖረው ተጽዕኖ ደግሞ ጥፋት ነው ይላሉ። ለረጅም ጊዜ የትግራይ ህዝብ የህወሓትም ጠላት የሆነው ሻዕቢያ እንደገና ተመልሶ በጽምዶ በኩል የሚቅለሰለሰው ከኢትዮጵያ በኩል ለሚመጣበት ጥቃት ትግራይን በፈር ዞን ወይም የውጊያ ምሽግ ለማድረግ ነው። በሌላ በኩል ብልሃት የተሳነው የህወሓት አመራር ደግሞ ለጊዜውም ቢሆን ከኢትዮጵያ መንግስት የሚቃጣብኝን ጥቃት ለመከላከል አጋር ያስፈልገኛል የሚል እምነት ያለው ቢሆንም ይህ ግን ሞኝነት ነው። ምክንያቱም ሻዕቢያ ጉዳዩን ከቀይ ባህር ጋር እያገናኘ ዓለም አቀፋዊ የስትራቴጂክ ባህሪ እንዲኖረው እያደረገ ሲሆን ወደ ቀጠናው ብዙ ኃይሎች ትኩረት እንዲያደርግበት እየሰራ ነው። በዚህ የተነሳ በቀጠናው የሚፈጠረው ግጭት ሞቅ እያለ ከሄደ ትግራይ የምትባለውንና መጀመሪያም በጦርነት የተዳከመችን ክልል እየለበለበ መብላቱ አይቀርም። እናም ይላሉ አስተያየት ሰጪዎች የጽምዶ ግንኙነት ወደ ትግራይ ዓለም አቀፍ ቀውስ ከመጋበዝ ውጪ ሊኖረው የሚችለው የረባ ጥቅም የለም። የተከበራችሁ ተከታታዮቻችን በዚህ ጉዳይ ላይ የጀመርነው ወግ የመጨረሻው አይደለም። በሌላ ፕሮግራም እስከምንገናኝ ግን ቸርን ሰንብት። ይህ ሎሚ መልቲሚዲያ ነው። ሎሚ መልቲሚዲያ ወቅታዊ ሀገራዊ አህጉራዊና ዓለም አቀፋዊ ሁኔታዎችን በማህበራዊ ኢኮኖሚያዊ እምቅ የተፈጥሮና ሰው ሰራሽ ጸጋዎችን የሚመለከቱ ሀሳቦች የሚቀርቡበት ሚዲያ ነው። ሎሚ መልቲሚዲያ የህዝባችን ባህልና ታሪክን ማንነትና ጥበባዊ ጀግንነትን የሚመለከቱ ዝግጅቶች የሚቀርቡበትና የእስከዛሬዎቹ ጥረቶቻችንን ዳሰን ስለነገው ብሩህ ተስፋችን የምንወያይበት መድረክ ነው። ሎሚ መልቲሚዲያ ለማህበረሰባዊ ለውጥና ኢኮኖሚያዊ እድገት ቅድሚያ ለሚሰጡ ሀሳቦች የላቀ ክብር ሰጥቶ ያስተናግዳል። ስለዚህ ይምጡ፣ በጋራ እንስራ። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ሎሚ ቴሌቪዥን